ሰላም እንዴት አላችሁ? ስለዚህ አውቶካድ ትምህርታችንን ዛሬ ከመጀመሪያው አውቶካድን ከመክፈት ጀምሮ ሴቲንግ እስከ ማስተካከል እና አንድ ዲዛይን እስከ መስራት እናያለን ማለት ነው። በመጀመሪያ የአውቶካድ ሴቲንጋችንን ለማስተካከል እንዲህ ሲከፈትላችሁ ቱሎች በጣም ኦርጋናይዝ ካልሆኑላችሁ እዚህ ጋር እየገባችሁ ይችኛዋን ማስተካከል ይቻላል። ለምሳሌ ይሄ ዲፋይኒንግ ኤንድ አኖቴሽን ፎርም ነው ያለው። ቱሎቹ ከላይ ነው ያሉት እዚህ ጋር ማለት ነው። ስሪዲ ቤዚክ ብታደርጉት ደግሞ የስሪዲ ቱሎች ናቸው እንደዚህ የሚመጡት። ሌላው ደግሞ ሶስተኛው ስሪዲ ሞዴሊንግ አለ። ስሪዲ ሞዴሊንግንም ስታበሩት በዚህ አይነት መልኩ ይመጣል። ብዙ ጊዜ ግን በጣም ስዊተብል የሆነው ለዚህ ለዲዛይናችን አውቶካድ ክላሲክ የሚለው ቤስት ነው ማለት ነው። ስለዚህ አውቶካድ ክላሲክ ስትሉት እዚህ ጋር ቱሎች እዚህ ጋር ድሮይንግ ቱሎች እዚህ ጋር ይመጣሉ። ሞዲፋይንግ ቱሎች እዚህ ጋር ይመጣሉ። እዚህ ከላይ ደግሞ ስታንዳርድ ቱልባር፣ ናቪጌሽን ቱሎች እነዚህ ይመጣሉ ማለት ነው። ከዚህም በተጨማሪ የተለያዩ ላየሮችን የምንጨምር ከሆነ እዚህ ቱሎቹ ላይ ራይት ክሊክ ማድረግ የምንፈልገውን ነገር አድ ማድረግ ይቻላል ማለት ነው። አሁን ሞዲፋይንግ እንደምታዩት እዚህ ጋር ያለ የመጣው ቺቲክ ስለሆነች ነው። ላየር የሚለው ደግሞ እዚህ ጋር ዲስፕሌይ አድርጓል። ላየር ስለበራች ነው። ስለዚህ የምንፈልጋቸውን ከዚህ እያበራን መጠቀም እንችላለን ማለት ነው። ለዛሬ ግን እዚህ ጋር ድሮይንግ ቱል፣ ሞዲፋይ ቱል እና ላየር ቱሎችን ነው የምንፈልጋቸው። በቂ ነው፣ ተሴት አድርጎልናል ማለት ነው። ሁለተኛው ስቴፓችን ወዴት ነው የምንሄደው? ድሮይንጋችን ከመጀመራችን በፊት የድሮይንግ ዩኒት ማስተካከል ነው። የድሮይንግ ዩኒት ለማስተካከል ሁለት አይነት መንገድ አለ። አንደኛው ከፈለግን እዚህ ጋር ፎርማት ገብተን ዩኒት ምትል አለች፣ በዚህኛዋ ገብተን ዩኒት ማስተካከል እንችላለን። ሁለተኛው ደግሞ ዩኤን ብላችሁ በኮማንድ ብትጽፉ ዩኤን ብለን ኢንተር ብትሉት ዩኒት ይመጣል ማለት ነው። ዩኒት ስትሉት ይሄ ይመጣል ማለት ነው። ስለዚህ እዚህ ጋር መጥተን ይችን በዩኒት እንቀይር። ብዙ ጊዜ ለአርኪቴክቸራል ድሮይንጋችን ሴንቲሜትር ቢሆን ይመከራል። ሜካኒካል ድሮይንጎች ዲቴል ድሮይንግ የሚፈልጉ ሲሆን በሚሊሜትር ብናደርገው አሪፍ ነው። ትላልቅ ደግሞ ለምሳሌ መንገዶች፣ አገር አቋራጭ ይሄ ሮዶች ምናምን እንደዚህ ትለቅ ያለ ነገር ምንሰራ ከሆነ በኪሎ ሜትር በሜትር ልንጠቀም እንችላለን። እኔ ያው ለዚህ ሴንቲሜትር እንጠቀማለሁ ማለት ነው። ፕሪሲሽን ደግሞ ከነጥብ በኋላ ከዴሲማል በኋላ እስከ 2 ዲጂት በቂያችን። ሴንቲሜትር ለነገሩ አንድ ይበቃዋል። ስለዚህ ከነጥብ በኋላ አንድ ፕሪሲሽን ወይም አንድ ዴሲማል ያስፈልገኛል ማለት ነው። ኦኬ ቬሪ ጉድ። ሶስተኛው ስቴፓችን ምን አደረግን? ዩኒት ቀየርን ማለት ነው። አራተኛው ደግሞ ምንድነው? ከዩኒት ቀጥሎ የምንሰራውን ስራ እያንዳንዱን በከለር ለያይተን ስለምናስቀምጥ ለዚህ የሚሆን ላየር ያስፈልገናል። ላየር ለመፍጠር ደግሞ እንደምታዩት እዚች ጋር ላየር አለች። እቺ ባትኖር ኖሮ ቅድም እንደነገርኳችሁ አንዱ ቱል ላይ ራይት ክሊክ አድርጋችሁ እቺን ላየር ማብራት ትችሉ ነበር። ግን ስለመጣች እቺን ላየር መጣና እዚች ጋር እቺ ኮምፒውተር ምስል የምትታየዋን ክሊክ ስታደርጓት ይሄ ይከፈታል። ስለዚህ እቺን አረንጓዴዋን ክሊክ ታደርጉና የተለያዩ ወደ 6-7 ላየሮች ፈጠርኩ። ስለዚህ ለምሳሌ እዚህ ጋር መጥቼ ኮለን አለን፣ ሁለተኛ ምን አለን? ወል አለ፣ ሶስተኛ ምን አለን? ሴንተር ላይን አለ፣ ሶስተኛ ዶር አለ፣ አራተኛ ዊንዶ አለ፣ አምስተኛ ዳይሜንሽን ላይን አለ፣ ዳይሜንሽን ላይን አለ። ሌላው ደግሞ ምን አለን? ቴክስቶች ስለምንጽፍ ቴክስት አለን። ሃች ስለምናደርግ በኋላ ለሃቻችን የሚሆንም ሃች አለ እያለን ለፈርኒቸሮቻችንን ለዶር ለሁሉም ነገር እዚህ ጋር ላይ እንሰራለን ማለት ነው። ከዛ ይህን ከጻፍን በኋላ ለእያንዳንዱ ከለር እንስጠው። ኮለን ምን አይነት ከለር ቢሆን አሪፍ ነው? ብዙ ጊዜ ይህን ከለር ብንጠቀም አሪፍ ነው። ለወል ነጭ ነው መሆን ያለበት። ለሴንተር ላይን ፈዘዝ ብሎ እንዲታየን ደብዘዝ ያለ ከለር ብንጠቀም አሪፍ ነው። ለዶር ብርቱካን ከለር እንጠቀም። ለዊንዶው ዘሴም ከዶር ጋር ተመሳሳይ ኦሬንጅ ከለር እንጠቀም። ዳይሜንሽን ላይን እስኪ ለጊዜው አረንጓዴ ከለር ልጠቀም። ቴክስት ሰማያዊ ከለር ብንጠቀም ውሃ ሰማያዊ። ሃች ደብዘዝ ያለ ከለር ለምሳሌ በደንብ የማይታይ ጎልቶ እንደዚህ አይነት ነገር ከለር ብንጠቀም አሪፍ ነው ማለት ነው። አሁን ከከለር ቀጥሎ የላይን አይነቶች እናያለን። ላይን ሁሉም ሶሊድ ላይን ነው የሚሆነው ኤክሴፕት ሴንተር ላይን። ሴንተር ላይን ግን እንቀይራት። የዚህ አይነት መስመር መሆን አለባት። እቺ ላትኖር ትችላለች። እቺ ከሌለች ሎድ ትሉና እዚህ ጋር መታችሁ ሴንተር የሚል ፈልጋችሁ
ያው ሴንተር ላይን አለች። እችኛው መታችሁ ደብል ክሊክ ስታደርጉ የሴንተር ላይን መጣ። ከዛ ኦኬ ትሉታላችሁ። አሁን ሴንተር ላይን አደረግን ማለት ነው። ሌላው የላይን ውፍረት ላይን ዌይት እንወስናለን። ኮለን ብዙ ጊዜ ሶሊድ ላይን ነው፣ ወፍራም ነው ማለት ነው። ኦብጀክት ላይን ነው። ወልም እንደዚሁ ወፍራም ነው። በ30 እናድርገው። ሴንተር ላይን ቀጭን ነው። ዶር፣ ዊንዶው፣ ዳይሜንሽን ላይን፣ ቴክስታቸው ይሄ በሙሉ ምንድናቸው ማለት ነው? ዜሮ ዌይት ወይም ደግሞ ኮንስት እንደ ቀጭን ላይን ነው እንጠቀማቸው። ዌይትድ ያልሆኑ ላይኖችን እንጠቀማለን ማለት ነው። ከዚህ በኋላ ይህንን ክሎዝ እናደርግና እንወጣለን። ስለዚህ ሶስተኛውም ፕሮሲጀር ጨርሰናል። ቀጣይ ስራችን ምንድን ነው? ፕላናችንን መስራት ነው። አሲዩም ደንበኛችሁ 16 በ15 ሜትር የሆነ ቦታን የሰጣችሁ ዲዛይን እንድታደርጉለት። ስለዚህ ሆሪዞንታሊ 15 ሜትር የሆነ ወደኋላ ደግሞ 16 ሜትር የሆነ ቦታ አለ። እዚህ ላይ G+2 ነው ዲዛይን እንድታደርጉለት የጠየቃችሁ። ይሄ G+2 ቤት እንግዲህ የራሱ የክፍል አላይመንት አለው ማለት ክፍሎችን አጀስት እናደርጋለን። ቀድመን ግን እስኪ ይዞታውን ቦታውን ስኬች እናድርገው። 15 በ16 የሆነ ቦታ ፕላስ ደግሞ ከፊት ለፊቱ 9 ሜትር መንገድ ያለው አስፋልት መንገድ ይዞታ ነው። ይህንን ቦታ ታዲያ እንዴት ነው የምንስለው የሚለውን እኔ እስኪ መጀመሪያ በላይን እንነሳ። እችን ላይን ትመጡና ብዙ ጊዜ አሁን ላይን ከያዝን በኋላ ኮኦርዲኔት ፖይንት ምልክት የምናደርግ ከሆነ ኮኦርዲኔት እንሰጠዋለን። ግን ለአርኪቴክቸራል ኮኦርዲኔት አያስፈልግም። ለምሳሌ ፓርስሌሽን ስንሰራ ይዞታ ሽንሻ ነው ስንሰራ እያንዳንዷ ኮኦርዲኔት ትፈልጋለች። ስለዚህ ያችን ኮኦርዲኔት ለመስጠት ከተፈለገ ሁለቱን ኮኦርዲኔቶች በኮማ ለይታችሁ መጻፍ ነው። እዚህ ጋር እኔ ለምሳሌ 50 ላይ እዚህ ጋር ልነሳ ብዬ ባሰብ 50 ጽፌ ኮማ አደርግና 50 ስላው በትክክል 50 to 50 ኮኦርዲኔት ፖይንት ላይ ላይኗ ሄዳ ፖንት ትቀመጣለች ማለት ነው። ስለዚህ ይችን ኦኬ እንግዲህ መነሻችንን 50 ብለን ተነሳን። ሆሪዞንታሊ ስንት ሜትር ይሄድ? ቅድም የተነጋገርነው ስንት ነው? 15 ሜትር ተብለናል። በሴንቲሜትር ስለሆነ ዩኒታችን 1500 ብለን እንጽፍለታለን። ኢንተር እንለዋለን። ስለዚህ ከዛ ስኬፕ ብትሉት አሁን ስኬላችን ይህን ይመስላል ማለት ድሮዊንጋችን ይህን ይመስላል ማለት ነው። 1500 ዲስታንስ ነው ማለት ነው። ቬሪ ጉድ። ሁለተኛ ላይናችን ወሰድና ከዚቹ ከቆምንባት ጋር ክሊክ አድርገን ቨርቲካል። ይሄ እንደዚህ ውልግድግድ እያለ የሚያስቸግራችሁ ከሆነ ይቺ ኦርቶ ምትላለች። እንደዚህ ውልግድግድ የሚልባችሁ ከሆነ ይችን ኦርቶ ማብረታችሁን አትርሱ። ከዛ ይችን ወደ ላይ እንሄድና አሁንም ስንት ነው? ወደ ጎን 1500 ነው። ወደ ላይ ደግሞ 1600። ኦኬ። ከዛ ወደ ኋላ ደግሞ እንመለስና 1500። ከዛ ወደ ታች እንመለስና 1600 ኢንተር። በትክክል ይዞታችንን ሰራን ማለት ነው። ይዞታችን ስንት ነው? 15 በ16 ሜትር የሆነ ቦታ ዲሊኔት ተደርጎ ተቀምጧል ማለት ነው። አሁን ቀጣይ ስራችን ምንድን ነው? ውስጥ ለውስጥ ያለውን የግንባታ ቦታ መከለልና መወሰን ነው። ይሄ የሰውየው አጥር ወይም ደግሞ ፓርስሌሽኑ ነው። ስለዚህ አንድ ግንባታ ሲገነባ ከይዞታው ከአጥሩ ከውጭ ምን ያህል ነው ሴት ባክ የሚያስፈልገው የሚለው የኢትዮጵያን የስታንዳርድ ማኑዋሉ አለ። ያንን እየተከተልን ማድረግ አለብን። መስኮት ምን ከፍት ከሆነ የሰው አጥር ላይ ሄደን ወደኋላ አንሰራም። ምን ማድረግ አለብን? ከሰዎች አጥር ወደፊት ያን በትንሹ ሚኒመም 1.5 ሜትር ኦፍሴት ማድረግ አለብን። ስለዚህ ከኋላ 1.5 ከቀኝ 1.5 ከግራ 1.5 አድርጌ ከፊት 3 ሜትር ላደርገው አሰቡ። ከፊት ብዙ ጊዜ እንደ መንገዱ ይወሰናል። በጣም ትላልቅ መንገዶች ሲሆኑ፣ ትናንሽ መንገዶች ሲሆኑ ሴት ባካቸው ይለያያል፣ ስታንዳርዱ ይለያያል። ለጊዜው እኔ ቦታችንም ትንሽ ስለሆነ 3 ሜትር ሴት ባክ ከፊት ለፊት ላርግ፣ ከግራና ከቀኝ ከኋላ ሜትር ከ50 ሴት ባክ አድርጌ ዲዛይኔን መስራት ፈለኩ። ስለዚህ እዚች ጋር ኦፍሴት የምትባል ቱል አለች። እንደምታዩት ጠጋ ስትሏት ታሳያችኋለች። ኦፍሴት ትላለች። ካልሆነ ዝም ብላችሁ ኦፍሴት ብላችሁ ብትጽፉ ራሱ ትመጣለች። እዚህ ጋር ባዶ ቦታ ላይ ኦፍሴት ብዬ ኢንተር ብለው ዝግጁ ነች ማለት ነው ኦፍሴት ለመስራት። ከዛ እዚህ ጋር ምን ስፔሲፋይ ኦፍሴት ዲስታንስ ይላል። እኔ ሜትር ከ50 ስለሆነ የማደርገው 150 ልበለው። 150 ወደፊት 150 ወደፊት 150 ወደፊት አደረግኩት። ይሄኛው ግን 3 ሜትር ስለማደርግ 2 ላርገውና እንደዚህ አድርጌ ላስቀምጠው። እስኪ እንግዲህ እንደምታዩት በዚህ መልኩ ኦፍሴት ታደረግን ማለት ነው። ከፊት ለፊት ስንታረኩት 3 ሜትር ነው ማለት ነው። አሁን ይቺ የግንባታ ቦታችን ይችኛዋ ናት ማለት ነው። ስለዚህ ይሄን ሳይድ እና ሳይድ ያለውን ትሪም ላድርገው፣ ልቁረጠው።
ለመቁረጥ ደግሞ ትሪም የምትባል ላይን አለች፣ እዚህ ጋር ቱል አለች። እቺ አያችኋት? ጠጋ ስትሉ ከርሰራችሁን የመቀስ ምልክት ያላት ትሪም ትባላለች። ከፈለግን በዚች ፋንታ ዝም ብለን ጽፈን ትሪም ብለን ኢንተር ብንለው እችኛዋ አክቲቭ ትሆናለች፣ ትሰራለች ማለት ነው። እዚች መጣና ክሊክ ክሊክ። ቬሪ ጉድ። ስለዚህ አሁን ቦታችን ምንድን ነው? ከፊት ለፊት 3 ሜትር፣ ከግራና ከቀኝ ሜትር ከ50 ሜትር ከ50፣ ከኋላ ሜትር ከ50 ሴት ባክ ያለው የግንባታ ቦታ አመቻችተናል ማለት ነው። ይህን የግንባታ ቦታ የመጀመሪያው ስራችን ምንድን ነው የሚሆነው? ኮንስትራክሽን ላይን ወይም ሴንተር ላይን፣ የኮለኖቻችንን ሴንተር ነው አላይን የምናደርገው። ስለዚህ ይሄ ወል ነው። ሴሌክት አድርገን እችጋ ላይራችንን እንመጣና ወል እንለዋለን። ይሄኛው ግን ፓርስላችን ወይም ደግሞ የይዞታው ፓርት ነው ማለት ነው። እንዲቻ አርጋችሁ ሴሌክት አርጋችሁ እዚህ ጋር ትመጡና ለጊዜው ለፓርስላችን የሚሆን ላየር ስላልፈጠረን ዝም ብለን በዜሮ ላየር ማድረግ እንችላለን። ይቆይ ጨረስን። አሁን ቀጣይ ስራችን ኮንስትራክሽን ላይን መስራት ወይም ደግሞ ሴንተር ላይን። ችን ሴንተር ላይን መጣና እዚች ጋር ምን አደርጋለሁ? እዚች ጋር ይችን ሰራው። ስለዚህ ሴንተር ላይናችን ሴንተሯ ግን ከግድግዳችን አማካይ ሴንተር ላይ ስለምትሆን ችን ኦፍሴት እናርጋት። በስንት ኦፍሴት የምትለዋን ይችን ነከን በመቶ ማለት 10 ሴንቲሜትር ማለት 10 ሴንቲሜትር ማለት ያ በሴንቲሜትር ስለሆነ ዩኒታችን 10 ሴንቲሜትር ራሱን ማድረግ እንችላለን። ይችኛዋን ኦፍሴት አደረግን። ስለዚህ የቅድሞቹን እናጠፋቸዋለን፣ ያሰመርናቸውን ዴሌት። ችንም ሴሌክት አድርገን ዴሌት ለማድረግ ደግሞ እችጋች የምታዩት ቢጫ ነገር ኢሬዝ ራሷናት ማጥፋት ይቻላል ማለት ነው። ስለዚህ እንደምታዩት ሴንተር ላይናችንን ሰራን። አሁን ግድግዳችንን ኦፍሴት እናድርገው። ኦፍሴት እንበለውና በስንት ግድግዳው በ20 ግድግዳችን ባለ 20 ነው ማለት ነው። ይሄ ግድግዳችን ማለት ነው። ስለዚህ ግድግዳችን ኦፍሴት አድርገን ሰራን ማለት ነው። ኦኬ አሁን ኮለናችን ስፔስ ስንት በስንት ነው መሆን ያለበት? እሱን ዲዛይን እናድርግ። ጠቅላላ ግድግዳችን ስንት ነው? ጠቅላላ ግድግዳችን እንዳዩት ሜትር ከ20 ነው። 12 ሜትር ነው። 12 ሜትር ስለሆነ 3 ኮለን ይችልልናል። ያ ማለት 3 ኮለን ከዳሩ ጋር 4 ኮለን ማለት ነው። በመሃሉ 4 ሜትር ስፋት ማድረግ እንችላለን። በስታንዳርዱ መሰረት ከሄድን በጣም ትልቁ የኮለን ስፔሲንግ 6 ሜትር ነው። በጣም አነስተኛው ደግሞ 3 ሜትር ነው። ለምንድን ነው 6 ሜትር ማክሲመም የሆነ ካላችሁኝ፣ ይሄ የሴፍቲ ኢሹ ነው። ለምሳሌ ኮለኖች በጣም በራቁ ቁጥር ረጅም ቢም በሚሆንበት ሰዓት ቤንድ የማድረግ እንትን ስለሚኖረው ሴፍቲ ኢሹ ስላለ በጣም ከዛ በላይ መሄድ የለበትም። ከዛ በላይ ድንገት የሚያስሄድ ኬስ ካለ ግን ስፔሻል የሆነ ዲዛይን ወይም ደግሞ ከፍተኛ የሆነ ብረት ወይ ደግሞ ስፔሻል ዲዛይን ልንጠቀም እንችላለን ማለት ነው። ከ3 ሜትር በታች ሲያንስ ደግሞ አንደኛው ማቴሪያል ብዙ ኮለን በሰራን ቁጥር ማቴሪያል ኮስቱ ይጨምራል። ሁለተኛ ደግሞ ክፍሎቻችንን እንደፈለግን ክፍል ለመስራት አይመችም። ምክንያቱም አንድ ትልቅ አዳራሽ መሀል ላይ እንስራ ብንል አዳራሹ መሀል ላይ ብዙ ኮለኖች ሊደረደሩ ነው ማለት ነው። ስለዚህ ኮለን ራቅ ሲል ለፈርኒሽንግ በጣም ቤስት ነው። ቀረብ ሲል ደግሞ ለሴፍቲ ጥሩ ነው። ግን ማቴሪያል ደግሞ ኮስት በጣም ይበላብናል። ስለዚህ ኦፕቲመም የሆነውን እንወስዳለን። ስለዚህ ለመኖሪያ ቤት 4 ሜትር 5 ሜትር ጥሩ ነው። ትላልቅ አዳራሾች ወይም ትላልቅ ህንፃዎች ሲሆኑ ግን ሰፋፊ አዳራሽ እና ሰፋፊ ክፍሎች ስለሚኖራቸው እስከ 6 ሜትር ብንጠቀም የተሻለ ነው ማለት ነው። እኛ ለጂ+2 ቤታችን ስፔሲንጉን በ4 ሜትር ብንጠቀም ሴፍ ነው። ስለዚህ 12 ሜትሩን በስንት ብናደርገው ነው አሪፍ? እስኪ 12 ሜትር አይደል? ስለዚህ 12 ሜትር ከሆነ በ4 ሜትር ይችልልናል። ስለዚህ 4 ሜትር እንሄድ ማለት ነው። እችን ኦፍሴት ልበላት 4 ሜትር 400 ማለት ነው። ስለዚህ እንደምታዩት 4 ሜትር ይችላል። ነገር ግን ምን ሆነብን? 4 ሜትር ሲሄድ እዚህ ጋር 20 ሴንቲሜትር ግድግዳችን ወደ ኦፍሴት ይጠይቃል። ስለዚህ ምን እናድርገው? በ4 ሳይሆን መሆን ያለበት በ390 ነው። ምክንያቱም የወሏን ቲክነስ ኮንሲደር አላደረግንም። ስለዚህ ኦፍሴት እንበለውና በስንት በ390 አያችሁት? በ390 ኤግዛክት ነው ማለት ነው።
ስፔሲንጓን ኮንሲደር አድርጎልናል። ስለዚህ ግድግዳችንንም በዛው ልክ ኦፍሴት እናድርገው። በስንት? በ20። ኦኬ እዚች ጋር አንድ ክፍተት አለ። ይችኛዋ ስንት ናት? 5 ነው የምትሆነው ማለት ነው። ሶሪ ይህን ዲዛይን አሁን የሰራሁትን እንደገና ልመልሰው። ይሄ በስንት ነው ሊችልልኝ የሚችለው? ኦፍሴት ልበለው እና በ590 ያ ማለት 6 ሜትር እናድርገው ማለት ነው። እስኪ በ590 እናድርገው። 590 አደረኩትና ከዚህ ጋር ኦፍሴት ላርግ። ይኸው ለእያንዳንዱ ግድግዳችንን በዛው ልክ እንሄድ። ይሄ ነው ማለት ነው። ከላይም እንደዚሁ በዛው ልክ እንሂድ። እዚጋም እንደዚህ ጋር ይችን እናወጣታለን። ስለዚህ ከፊት በኩል ያለው ትንሽ ዲስታንስ ትርፍ ይሆን ብላን እንቀንሰው። ኦፍሴትን በለውና በስንት እናድርገው? በ5 ከ7 570 እናድርገው። ሪጉድ 570 ይችላል ማለት ነው እዚህ ጋር። ስለዚህ 570 ችኛውንም እንደዛው በዛ ልክ እናርጋት። አድርገን ኦፍሴት በ570 ይሄ ነው ማለት ነው። እዚች ጋር ያጠረ መስመር ስላለ ኤክስቴንድ ላድርገው። እዚች ጋር ኤክስቴንድ የምትለዋን ይች ነክታቸው ማርዘም ማለት ነው። ኤክስቴንድ እንነካለን። ስለዚህ ግድግዳዎቻችንን በእንደዚህ አይነት መልኩ ሰርተን ጨረስን። ቀጣይ ስራችን ምንድን ነው? ኮለን ማስተካከል። ኮለናችንን እንስራ። ኮለን ለማስቀመጥ እነዚህ ግሪዶች ያሉበት ቦታ ላይ ኮለናችንን ማስቀመጥ አለብን ማለት ነው። ኮለን ስንት በስንት እናድርገው? ብዙ ጊዜ ምንድነው 30 በ30 ነው የሚመከረው ለመኖሪያ ቤት። ስለዚህ 30